ውሃ ለሰውነታችን ከሚሰጣቸው በርካታ ጥቅሞች ውስጥ በተለይ ኩላሊታችንና የሽንት ቱቦ አካባቢ ላይ የሚሰጣቸው 3 ጥቅሞች ልንገራቸው። የመጀመሪያው ኩላሊት ቆሻሻን ከደማችን ለማስወገድ ትጠቀምበታለች። ስለዚህ በቂ ውሃ በምንጠጣበት ሰዓት ላይ ቶክሲኖቹ ወይም መርዛማ የሆኑ መወገድ ያለባቸው ቆሻሻዎች ጊዜ አግኝተው ኩላሊታችን ላይና ሰውነታችን ላይ እንዳይቆዩና ጉዳት እንዳያደርሱ ያደርጋል። ሁለተኛው ደግሞ የሽንት ቱቦ ኢንፌክሽንን ይከላከላል፣ የኩላሊት ኢንፌክሽንን ይከላከላል። ምክንያቱም ሽንታችን በደንብ ፏ ብሎ ሲወጣ በቂ ውሃ ጠጥተን የሽንት ቱቦ ግድግዳ ላይ ያሉ ባክቴሪያዎች አብረው ጥርግ ብለው ይወጣሉ ማለት ነው። ወደ ኩላሊት ወደ ላይ ወጥተው ኢንፌክሽን ለማምጣት አይችሉም ማለት ነው፣ ለማድረስ አይችሉም። ሶስተኛው ደግሞ የኩላሊት ጠጠርን ለማስወገድና ለመከላከል። ስለዚህ 2 ሊትር መጨረስ ሳይሆን ዋናው ዓላማው ቢያንስ በቂ ሽንት መሽናት ያስፈልጋል ማለት ነው። ከ500 ሚሊ ሊትር በታች ሽንት ከሸናን በጣም አንሷል ማለት ነው። የሚፈለገው ከ1.5 እስከ 2 ሊትር ድረስ እንድንሸና ነው።